ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ በአዲስ ፕራንክ ተከስቻለሁ። በቲክቶክ የምታውቁት ኢትዮ ጋዛ ኢትዮጵያ መጥቷል። ደውዬ ምሳ ልጋብዝ ብየዋለሁ። እዚህ ጋር እንደምታዩት ደግሞ አርቲፊሻል በረሮ አለ። ካዘዝኩት ምግብ ላይ አውቄ ቀድሜ ሄጄ አርቲፊሻሉን በረሮ ከትበታለሁ እና የሚፈጠረውን ሪያክሽን አብረን እናያለን። ፕራንክ እናድርገው። ወደ ቪዲዮ እየመጣ ነው። ጋዛ 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 ዌልካም ቱ ኢትዮጵያ ብለናል። ቴንክ ዩ ሶ ማች። ኬንያማ ተዋናት ትመቻለች። የሷ ሀገር ነች እኮ ያላለች ምንም ብትሆን ኢትዮጵያችን። ከስንት ጊዜ በኋላ ነው የመጣው? ብዙ አመት አይ ቲንክ በእርግጥ እመላለሳለሁ። ነገር ግን ከ3 ወር በፊት እዚህ ነበርኩ። ፓስፖርቱን አሁን ለመቀበል መጥቼ ነበር። በጣም አሪፍ። በቃ ምችት ብሎሻል ምናምን እየቀረስከን ነው። ፋሚሊ እንደምትወጥ ተስፋ አው ምሳ እየጋበዘኝ ከኬንያ መጣል ብሎ ዌልካም እያለኝ ኢትዮጵያ እንጀራ ነች። እኔ እንጀራ እንኳን መረረኝ እኮ በእርኩበት እንጀራ አይ ቲንክ አንተ እንጀራ ደበረኝ። እናቴ ትሙት በእርኩበት ሰው እንጀራ ነው የሚጋብዘኝ። እንጀራ ነው እናቴ ትሙት ያ ነገር። እሺ ምን ትሰሰል ከእንጀራ እንትን ያለ ነገር አይደለም እንዴ? ያለ እንጀራ የምወጣው ነገር እና ያንተ መጋበዝ አይደል እንዴ? ቶሎ በልሻ አባም እንዴት ቲክቶክ ጀመርክ ግን አንተ? አሁን 2.3 ሚሊዮን ፎሎወር ይዛል። እንዴት ጀመርክ? አይ እሱ ረጅም ስቶሪ ነው። ረጅም ስቶሪ እንደዚህ በፕራይቬት ነገር ነው። ዝም ብለህ ቀርጻ ፖስት ማድረግ ምናምን። ኬንያ ነበር የጀመርከው? ኢትዮጵያ ውስጥ ነው ቲክቶክ? ኢትዮጵያ ውስጥ አይደለም። እንደ ከኢትዮጵያው ከወጣኝ ወደ 7 አመት እኮ ነው ማለት 8 አመት 4ኛ ክላስ 2 ወር ምናምን ተምሬ ነው ከሀገር የወጣሁት። 2008 ነው 2009 እንደዚህ ነገር አጠቃላይ ከሀገር ከወጣሁ ወደ 8 አመት። ኬንያ ሞያሌ 1 አመት ነው የተቀመጥኩት። እዛ ናይሮቢ ገባሁ። ናይሮቢ ወደ 7 አመት 7ኛ አመት ላይ ነው ወጣላ። ቲክታክ የወጣው ከ6 አመት በፊት ነው ከ5 አመት በፊት። ስለዚህ ከ8 አመት በኋላ ነው ኢትዮጵያ ውስጥ የመጣው። አሁን የመጣው ማለት አሁንም ሳይሆን በእርግጥ በመሃል እንትን ምናምን እየመጣኝ እመለሳለሁ። አንዳንዴ ይመጣል። ሶ እኔ ቆየሁኝ አሁን ከመጣሁኝ ግን ከ2 አመት በፊት ነው ቲክታክ የጀመርኩት ወጣላ። ከዛም በኋላ እየሰራሁኝ ወረደ እየሞከረን ነው። አሁንም ገና እየሰራን ነው። ብዙ እንሰራለን። 2 ሚሊዮን ሰው 10-20 ሚሊዮን ይገባል። ኢትዮ ጋዛ ተስፈች አንቺ ምርጥ ሰው በቀረጻ ነው የተቀበለን። ኢትዮ ጋዛ ኢንተርናሽናል ጀንትል ጆብ ይላል። ዋትስአፕ እንዴት ነው? ሰላም ነው? የኬንያ ሰው እንዴት ነው? ኪስዋሂሊ ስፒክ ኡጋሊ ኡጋሊ ነው የሚያወራው። ኡጋሊ ነው ልክ እንደ እንጀራ የምጠቀሙት ምግብ ማለት ነው። አረባከ ኡጋሊ አሁን እንጀራ በወጥ ማለት ኡጋሊ በሱኩማ ስለ እንትን ጎመን የነሱ ቋንቋ ሱኩማ ይባላል። ኪስዋሂሊ ሱኩማ ነው ጎመን ማለት ነው። ሱኩማ ነው ኡጋሊ ኢንተርናሽናል። አንተ ራስህ ኬንያ እኮ ነው የምትመስለው እኮ አትለይም እኮ። አንተ ግን እንዴት ነው? እኔ ኢትዮጵያዊ ነኝ። ኬንያዊ ነው የሚመስለው እኮ ሰው አይሉም ግን አንተ ግን ከሱ እሱ እኮ ነው ጥቁሩ ነው አይደለም? ከኔና ከሱ ማን ነው ኬንያ? ተው ግን አንተ እኮ እዛው ተመሳስለህ ኢትዮ ጋር ተመሳስለህ አባቢና አንተ ተመሳሳይ ናችሁ። ስንት ቋንቋ ታወራለህ? ብዙም አይደለም። ስንት ሰው? አማርኛ፣ ኦሮሞኛ ትችላለህ? ኪስዋሂልኛ፣ ጉርጀኛ፣ ሌላ አራት ቋንቋ ማለት በጣም አሪፍ ነው። አማርኛ ላይ ብዙም አይደለም። ከዚህ በላይ ምን ታወራለህ? ከኔ ቆይልኝ ከኔ ዘርፍ ከዚህ በላይ ወታደሮቹ እንዴት ነው ተነግራቸው? ግራ የሚገባኝ አስዋለኝ አብሮት ቪዲዮ የሚሰሩት ምናምን የነሱ ኪስዋሂልኛ የኛ ኢትዮጵያኖቹ ራሱ እንዴት ነው ታገኛቸው? የኛውማ በስት ናቸው፣ ፋሞች ናቸው። አይ ዝም ብለህ በነገራችን ላይ እዚህ ያሉትን እኮ በፊት ሄደህ ዝም ብለህ ካቀፍካቸው ራሱ ይታቀፋሉ። አረ በጣም በስት ናቸው እነሱ፣ ፍቅር ናቸው። የዛ ሀገሩ ይከብዳል። የዛ ሀገሩም ያን ያክልም አይደለም። እነሱ እኮ እዛ ሀገር ያሉት ማለት ነው ያን ያክልም እንትን አያረጉ። ኬንያ ምንድነው ቅናሽ ነገር ከኢትዮጵያ?
እንጃ ሩቶ ከገባ ጊዜ ጀምሮ ሁሉም ነገር ውድ ነው አይደል? ድሮ ነበር ቅናሽ፣ አሁን ላይ ሩቶ ነው አይደል የገባው? ሁሉም ነገር ውድ ነው። ሩቶ የአዲሱ ፕሬዝዳንት ማለት ነው። ኦኬ ሩቶ ነው ስሙ። ኬንያታ የሚባለው ነበር። ኬንያታማ የቆየ እኛ ራሱ የማናውቀው ነው። ኦኬ ኡሁሩ ራሱ እኔ ኡሁሩ ኬንያታ ደግሞ የእሱ አባት ነበር የኬንያ ፕሬዝዳንት። ቀጣይ ደግሞ ኡሁሩ ገባ። በፕሬዝዳንት ሻል ነው አይደል የምትከሰከሰው? በፕሬዝዳንት የኢትዮጵያ በፕራይም ሚኒስተር ነው። የሷ በፕሬዝዳንት ነው። አንድ ወሳኝ ነው ያላት። በቃ ማፊ እንዴት ነው ኢትዮ? እኔ ግን ኢትዮጵያ ነው የምንኖረው። አሁንማ እመለሳለሁ። ኦኬ ኢትዮጵያ ቆየሁ። አሁን ሜዲና አሜሪካ ናት እሷ። አሁን ጦርነኛል መመለሻ ይደርሳል። ስፖራ ግንባር ያስታውቃል እኮ ምን ያስታውቃል? አይ በጣም የገረመኝ እዚህ ሳይሆን በእግሩ ነው እንደመጣው ሁለተኛ ሙስሊም ምናምን ደርሷል። አሁን ኢትዮጵያ አንድ ሚስት እዚህም አንድ ሚስት ትችላለህ እኮ ይቻላል። ኧረ እባክህ አንተ የታለ ምግቡ እኮ ቆየ። በእናትህ ከመጣችሁ ቆያችሁ እንዴ? ምግብ አልሰሳለ ካብዞ እኮ ተርቾ አሁን እኛ አጋጣሚ እኮ የመጣን ለመሰል ተስፋንና ሚኪ የሆነ ቪዲዮ እንደሰራ ይቀርጸናል ስንል እናንተ ሄዳላችሁ። ለቀረጻ መሆኑን አላወቅም። ስንመጣ እናንተ ዩቲዩብ እየሰራችሁ ነው። ገና አሁን አይደል የመጣ ምሳሌ ጋብዘው እኮ ተርቾ። ኧረ እባክህ በእውነት ታዲያ አንተ አዝሻለሁ። ፈጠን አድርጉትና አቡ ኢትዮ ጋዛ ስላገኘው ደስ ብሎኛል። በእናትህ አጋጣሚ አቃጣሪ ነው በእውነት እና አባ አብዲስ በእናትህ አባ አብዲ ይመቸኛል በጣም ምርጥ ሰው። አብዲ አብሮ እንዴ አብዲ አሁን ግን ጠፍቶብኛል ትንሽ። አባ ቃራን በዛ ነበር ከእናንተ ጋር ነበር። አባ ቃራን አሁን እዚህ ነው እንዴ? አሁን እዚህ እኮ ነው አዲስ አበባ ነው። አግኝቼዋለሁ የሮማን ሰርግ ላይ አግኝቼዋለሁ። የሮማን ሰርግ ላይ ሮማን ትልቋ አገባች እንዴ? እና በዚህ አጋጣሚ ለሮማን እንኳን ደስ ያለሽ አሁን የሰማሁት በላት። እሺ ሮማን ይቅርታ ሮማን እንኳን ደስ አለሽ። አሁን ነው የሰማሁት ሰርግ። ለምንድን ነው ያልጠራሽኝ ሮማን? እኔስ ቤተሰብ አይደለሁ? እሺ ይሁንልሽ፣ ችግር የለውም። ሮሚ ምርጥ ዝርያ ይመችሽ። ሰርግሽን በልተናል በክትፎ አጫውተሽ ቁርጥ ላይ ተቀምጠን ክትፎ በሚለው ክትፎ ቁርጠናል እና ይመችሽ ሮሚ። በኢትዮጵያ አንደኛ ሰርግ፣ በአሜሪካ 6ኛ ሰርግ ነው ያንቺ ሰርግ። ይመችሽ። በአሜሪካ 6ኛ፣ በአሜሪካ በብላክ ሲሆን 6ኛ፣ አንደኛ ኢትዮጵያ ላይ ጸዲ ሰርግ ነው። አባቃሪያ ነበረ ምናምን ቀወጥ ነው ጨፈራው ምኑ ብትለቅ ኢትዮጵያዊ ነው ያገባው። ኢትዮጵያ አባቃሪያ አንተ በቃ ርዝመቱ ረጅም ነው። አባቃሪያ በጣም ረጅም ነው። እዚህ እንዳለ አባብዲ ካገባ በኋላ ጠፍቷል። አባብዲ ወለደ አስወለደ። ሙስሊም ነው አባብዲ። እንኳን ደስ አለ አባብዲ፣ እንኳን ደስ አለ። ስማ ሙስሊም ነው አይደል? ሙስሊም። አሁን መውለድ ይችላል። ማን መውለድ ይችላል? ይወልዳል። ደጋሚ ማግባት ይችላል። ታድሎ ወዳት አንተ ሙስሊም እናንተ አይፈቅርም? ሙስሊም ነኝ። ስንት ነው የምታገባው? እኔ እንጃ ፈጣሪ ያለ እስካሁን አላገባም። ማለት አሳፈርከው። አይቶ ጋዛ እንዴት እስካሁን አላገባም? እኔ እንጃ ቺኮች እምቢ አሉኛ። ግን አሁን አባቢ ሌላ መድገም ይችላል። እስከ ስንት ይፈቀዳል? እኔ እንጃ እስከ 4 ነው መሰለኝ እንደዛ ነገር። ብዙ ማለት ነው። በስትክክል መያዝ አለብህ። 4 የሚፈቀድ በስትክክል አንዱ አሁን ለምሳሌ 4 በስትክክል አነጣጥረህ በቃ እንትን ኤነርጂን ማስተካከል እኮ ሴም ማድረግ ነው። እዚህ የሚያረከውን ዛማ ይጣፍጣል እንዴ? ምንም ላውስሽ ብዙ ማለት ነው። አንቺ አባይም እንዴ? በነገራችን ኢትዮጵያ አይነት መጎራረስ ነው እንጂ ላውሱ እኔ ያው ቅርብ ሰዓት ነው ብሎ ለዛ እኮ እውነት ቅርብ ሰዓት ነው ማለት ነው። ምንድን ነው
እንትና ነው ተጫወተብን። አርቲፊሻል ነው። አዎ የተስፋ ፕራንክ አድርጎ ነው። እናት ና እንብላ እባክህ። ፕራንክ ነው። እጅ ሲያስጠላ። በዛቱ ሁሉ ደግሞ ከየት አምጥቶ ነው? አዋልዷችሁ ነው? ይሄ ፕራንክ ነው። በረራው ገብቶ አርቲፊሻል ነው። አርቲፊሻል ነው። የምር ነው። አርቲፊሻል አመንከው? ካሜራ ነው ቁምና ጨፍጨፎ ነው። ግን ባልባላ ይሻላል እና እንዴት ነበር ፕራንኩ? አንተ አቀበለኝ እናቴን በጣም ነው አይደብርም እንዴ? እንደዚህ ነው የምትቀበለኝ? ወደብራለሁ እና አረጋዛ ሄደ። የምር በጣም ነው የምደብረው። እናንተ አይከማሳሉና እኔ እኮ እሱን ነበር ፕራንክ ላደርግ ነበር። እና ብቻዬን ልታደርገኝ ነበር። ሲጀምር ምግብን ጨምር ስለክ ጠርጥሬ ነበር። ለምንድን ነው ሌላ ምግብ የማይመጣው እላለሁ። ኧረ በጣም ተስፋ ራሱ ማይኩ አልደበረውም ማለት ነው። ኧረ በጣም ያስጠላል። አንተ ግን እናቴ ዋንኛው ፕራንክ ተደርገናል። በቃ ችግር የለም አሁን እኮ አየናቸው። ኧረ እናቴ የምር እየመሰለኝ ነው። አንተ ችግር የለም አሁን በጣም ነው የምደብረው። ግን ከዚህ በኋላ እንደዚህ አምጥቶ ነው ግን አርቲፊሻል በረሮ ታጥባል። ገላቸውን እጠባቸው ገላቸው። ኧረ በጣም ያስጠላል። በእናትህ እንደዚህ ይደረጋል እንዴ? በእናትህ እና ይስተውከውና መብላቱን አልተው። ፕራንክ መሆኑን ካወቅን በኋላማ መብላት ነው። ካዛም አልተውሽም። እንኳን ያው ለሙድሽ እንዳይደብርሽ። ይህንን ይመስላል የዩቲዩብ ቤተሰቦቼ። እንደተዝናናችሁ ተስፋ አደርጋለሁ። ዩቲዩቡን ሰብስክራይብ ማድረግ እንዳይረሳ። ቀጣይ ማንን ፕራንክ እናድርግ ኮሜንት አድርጉልኝ።